ሰላም ሰላም ውድ ተከታዮችና ተመልካቾች፣ በላይፍ ቼንጂንግ ቢዝነስ ትሬኒንግ ኤልሲፒቲ የዛሬ ርዕስ ቢዝነስ ሀሳቦችን መገምገም የሚል ነው። የግምገማ ጥቅሙ ምንድን ነው? አንተርፕረነሮች የፈጠራ ምርቶቻቸው ወይም አገልግሎቶች ሳይገመግሙ ወደ ገበያ ቢያቀርቡ ምን ችግሮች ያጋጥማቸዋል? የፈጠራ ሀሳቦችን በገበያ የሚኖራቸው ተቀባይነትና ብቃት መገምገም እጅግ ወሳኝ ነው። ግምገማ ለቢዝነስ ፈጠራ ሀሳቦች በጣም መሰረታዊና አስፈላጊ ነው። ምክንያቱም ጥሬ የፈጠራ ሀሳቦችን በደንበኞች ተቀባይነት ያላቸው መሆኑን በግምገማ መረጋገጥ ያስፈልጋል። በግምገማ ያልተረጋገጡ ምርቶች ወይም አገልግሎቶች በደንበኞች ተቀባይነት ካላገኙ ትልቁ ኪሳራ ነው የሚያስከትለው። የገንዘብ፣ የሀብት፣ በአጠቃላይ ውድቀት ከገበያ መውጣት ያስከትላል። ፈጠራ ሀሳቦችን ሲያፈልቅ፣ ግምገማ ደግሞ የተፈጠሩ ሀሳቦችን ተቀባይነት ያላቸው መሆናቸውን፣ ትርፋማ መሆናቸውን፣ ከቢዝነስ ስትራቴጂው ዓላማዎች ጋር የሚስማሙ መሆናቸውን ያረጋግጣል። ግምገማ የግምገማ ጠቀሜታ በሚከተሉት 7 ነጥቦች ይገለጻል። አንደኛ፣ የፈጠራ ሀሳቦች በገበያ ያላቸው ተቀባይነትና ብቃት ይለያል። ድርጅቶች የሚያልቅ ሀብት ነው ያላቸው። ሀብት ማለት ጊዜ፣ ገንዘብ፣ ባለሙያ ወዘተ። የተትረፈረፈ ሀብት የላቸውም። ስለዚህ ሀብታቸው በቁጠባና በመልኩ መጠቀም አለባቸው። ተቀባይነት የሌላቸው ጽንሰ ሀሳቦች ተግባራዊ እንዳይሆኑ አንጓልሎ ያወጣል። ግምገማ ሀብት እንዳይባክን ይከላከላል። ተቀባይነትና ብቃት ያላቸው የፈጠራ ሀሳቦች ብቻ ትኩረት ተደርጎ እንዲሰራ ያረጋግጣል። ግምገማ 2 የፈጠራ ሀሳቦችን ከድርጅቱ ስትራቴጂያዊ ዓላማዎች የሚስማሙ መሆናቸውን ያረጋግጣል። አላይመንት ፈጠራ ለፈጠራ ብቻ ተብሎ መፈጠር የለበትም። ክሪኤቲቪቲ ፎር ዘ ሴክ ኦፍ ክሪኤቲቪቲ ተብሎ 3 ስጋቶችን መቀነስና ኢንቨስት የተደረገው ካፒታል የሚመልስ ትርፍ ያለው ፈጠራ መሆኑን ያረጋግጣል። ግምገማ የፈጠራ ሀሳቦቹ በገበያ ተፈጻሚነታቸውን ማረጋገጥ፣ በከፍተኛ ወጪ የተፈጠረው ፕሮጀክት ውድቀት ከመጋጠሙ በፊት ስጋቶችን መቀነስ፣ እድሎችን ማስፋት በግምገማ 4 የፈጠራ ሀሳቦችን ማጣራትና ማሻሻል። ግምገማ ደካማ ጎኖችን በመለየት ወሳኝ የሆኑ እድሎችን ግብረ መልስ በመስጠት ያጠናክራል፣ ይመክራል። 5 በዓላማ ተመርኩዞ ውሳኔ ለመስጠት ያስችላል። ግምገማ የፈጠራ ሀሳቦችን ለምሳሌ የተለዩ መሆናቸው፣ ዩኒክ መሆናቸው፣ ግልጽነት ያላቸው መሆኑ፣ ተፈጻሚነት ያላቸው መሆኑ በግምገማ በግለሰቦች፣ ስራ አመራሮች፣ ሰራተኞች ግላዊ ስሜታዊ ውሳኔዎች ጸድተው ከፍተኛ ጠቀሜታ ያላቸውና የተሻሉ የፈጠራ ሀሳቦችን ጥቅም ላይ እንዲውሉ ያደርጋል። ግምገማ 6 የፈጠራ ባህል ግንባታ ያነቃቃል። የግምገማ ሂደት ሰራተኞች በበለጠ በፈጠራ ሀሳቦች አስተዋጽኦ እንዲያበረክቱ ያበረታታል። ተሳታፊዎች እንዲሆኑ በተግባር ያረጋግጣል፣ እውቅናም ይሰጣል። የድርጅቱ ባህል ያጎለብታል። ግምገማ 7 ለደንበኞች ትኩረት ይሰጣል። ያለ ደንበኞች ምርት አይገዛም፣ አገልግሎት አይገዛም፣ ቢዝነስም አይኖርም። የፈጠራ ውጤቶች አግባብነት ያላቸውና የደንበኞች ፍላጎቶች ያካተቱ መሆኑን
ያረጋግጣል። ምርቱ ወይም አገልግሎቱ ደንበኞች የሚፈልጉት መሆኑን ወሳኝ ሚና ይጫወታል። አንተርፕረነሩ ወይም ፈጠራው የፈጠረው ሰው ኢንቨንተሩ የፈጠራ ሀሳቡን በደንበኞች ተቀባይነት ያለው መሆኑን በሚከተሉት ጥያቄዎች በመዳሰስ ማረጋገጥ ያስፈልጋል። አንደኛ፣ ምርቱ ወይም አገልግሎቱ ለደንበኞች ምን ጥቅም ይሰጣል? ጥቅም ከሰጠ ነው ለደንበኞቹ ሊገዛ የሚችል። ለምርቶቹ ትክክለኛ ፍላጎት አላቸው ደንበኞች? ሁለት፣ የፈጠራ ሀሳቡ ሊፈታው የፈለገ ችግር ወይም መሰናክል በትክክልና በእውነተኛ ይፈታል? በሂደት የሚፈጠሩ ችግሮችስ ማለት ቀደም ብሎ ያልታዩ ግምት ውስጥ ገብተዋል? 3 ከ1 እስከ 10 ባለው መለኪያ መሰረት ተጠቅመህ ምርቱ በንግዳዊ አንጻር ለመሸጥ ምን ያህል አስቸጋሪ ይሆናል? ለምሳሌ መለኪያው በአንድ ላይ ቢያርፍ ገምግሞ ማለት ነው አስቸጋሪ ነው የሚሆነው። ትርፋማ አይሆንም፣ ተፈላጊም አይደለም ማለት ነው። ከ2 እስከ 3 ባለው ቢያርፍ ደካማ ነው። ከ4 እስከ 5 ባለው ደግሞ መካከለኛ ነው የሚሆነው። ከ6 እስከ 7 ባለው ካረፈ ጥሩ ነው የሚሆነው። ከ8፣ 9፣ 10 ያለው ካረፈ መለኪያው በጣም ጥሩ ነው፣ ተፈላጊ ነው፣ ትርፋማ ነው የሚሆነው። 4 ምርቱ ወይም አገልግሎቱ በተፈጥሯዊ ሽያጭ መካሄድ ይችላል ማለት ምንም ግፊት ሳይኖር ምንም ግዴታ ሳይኖር በራሳቸው ፍላጎት ይገዙታል። ከአቅማቸው ጋር የተገናዘበ ነው። ሊገዙት ይችላሉ። ለምን? 5 ከምርቱ አገልግሎቱ ጋር የሚወዳደሩ ምርቶች አሉ። ምርቱ በምን ይበልጣቸዋል? በምን መንገድ የተለየ ነው? ሱፔሪየር ነው? ከ1 እስከ 10 የመገምገሚያ መለኪያ ተጠቅመህ ለምርቱ ብቃት ያላቸው ደንበኞች ምን ያህል በቀላሉ ይረዱታል? ምን ያህል ነው የሚረዱት? ደንበኞች በግልጽ ጠቀሜታውን ይረዳሉ? 7 ከ1 እስከ 10 መለኪያ ተጠቅመህ ምርቱ ምን ያህል የሞዴሉ አሰራር ውስብስብ ነው? 8 ከ1 እስከ 10 የመገምገሚያ መለኪያ ተጠቅመህ የምርቱ ስርጭት ሁኔታ ምን ያህል ውስብስብ ነው? ከደንበኞች ለማድረስ ያለው ችግር ምን ያህል ነው? 9 ምርቱ በሌሎች ተወዳዳሪዎች ሊኮረጅ ይችላል? አደጋ አለው? ሌሎች ምርቶች የሚተኩታሉ? 10 ምርቱ ለማምረትና ለማሰራጨት ምን ያህል ወጪ ያስፈልጋል? ኢንቨስትመንት መመለስ ይችላል? ትርፍ አለው? ተብሎ በእነዚህ መገምገም መዳሰስ አለበት። በአጠቃላይ ግምገማው የሚፈጠሩ ምርቶች በገበያና በደንበኞች ተፈላጊ፣ ከተወዳዳሪዎች የተሻሉ፣ ትርፋማ መሆናቸውን ማረጋገጥ ያስፈልጋል። በግምገማ በአንጻሩ ደግሞ ምርቱ በደንበኞች ተፈላጊ ያልሆኑ ገበያ ቢወጡ ገዢ አያገኙም፣ አክሳሪ ይሆናሉ፣ መመረታቸው እንዲቋረጥ ያደርጋል። ወይም ምርቱ አስተያየት ተሰጥቶበት ተሻሽሎ ደንበኞች በሚፈልጉት ተዘጋጅቶ እንዲመረት ይደረጋል። በዚህ ቢዝነስ ድርጅቱ ከኪሳራና ውድቀት ይታደጋል። ሳብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉ። አመሰግናለሁ።